5200 ብር ይጎላል። ይሄው ማሻአላ ኪሴ ውስጥ ያለው ብር ራሱ ይሄ ነው። ይሄው የተረፈኝ ይሄ ብር ነው። ይሄው ላንቺ ይሄው ጋይስ እንግዲህ ሰጡ ይሰጣቸዋል ነው። ድሮ ደግሞ ለምን የሰው ቤት አልገባም፣ ለምን የተቸገሩ ቤቶችን አላንኳኳም አልኩና ለረመዳን እንግዲህ አስፔዛ ከበፊቱ በተለየ ረመዳን ገና ሳይገባ አስፔዛ ተሟልቶልሽ ሳታስቢ ሳትጨነቂ ሳይጨነቁ ሌሎችም ከተሳካልኝ እስከ 100 ቤተሰብ ነው ያልኩት። እንግዲህ እስካሁን ድረስ ብዙም የለም፣ ግን ኢንሻአላህ ይሳካል ብዬ አስባለሁ። ቀድሜ ያልነገርኩሽ ነገር እጄ ላይ 15000 ብር ይዣለሁ። በዛ በ15000 ብር ነው ይሄን ነገር አብቃቅቼልሽ ትንሽ አድርጎልኛ ትንሽ ብር ከ15000 ብሩ ላይ ካሽ እንድሰጥሽ ትፈልጋለሽ? ትንሽ አይሻልም? ኦኬ ስለዚህ እንትኑን ቀንሽ ማለት ነው። መጋዛውን ነገር ቀነስ አድርጌ ካሽ ልስጥሽ በእጅሽ። እንደው ጉድለት ወላሂ በጣም አማትቼ ነው ልብስ ወጣት ምን አሁን ሴቷን 400 ብር ሰጣች። መድኃኒት መንሻአጥቼ ማለት ዋጋ ሳታስወድጂ እንደምትሸጪልኝ ተስፋ አደርጋለሁ። እሺ ዘይት 5 ሊትር ትሰጪኛለሽ። ሩዝ 10 ኪሎ ጀሪካን ነው ሰፍላወር አሪፉ ሰንፍላወር ምናምን ነው። ሰንፍላወር አድርጊልኝ 11825 ብር። ወይኔ ጋይስ 3000 ብር ብቻ ነው የተረፈላት። 3000 ብር ብቻ ነው የተረፈላት ጋይስ። ምን ይሻላል? በቃ እኔ 2000 ብር ሞላላታለሁ። ከኔ 5000 ብር አይደለም የተተማረክቶ የተራበ እንዲጎርስ ያታሰው አግኝቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ያለሁበትን ታውቃላችሁ። ሰሞኑን ረመዳን እየደረሰ ነውና ለረመዳን ዝግጅት እንግዲህ እየተንቀሳቀስን እንገኛለን። ለረመዳን 100 ቤተሰቦችን የወር ረመዳን አስፔዛ እናሟላለን ብለን በጀመርነው ቻሌንጅ እየተሳተፋችሁ አይደለም፣ ብዙ ሰው እየተሳተፈ አይደለም። ምናልባት ወይ ብዙ ሰው ጋር አልደረሰም ይሆናል፣ ወይ ደግሞ የራሳችሁ የሆነ ችግር ይኖርባችኋል። ብቻ ኸይር ስራ ላይ መሳተፍ የምትፈልጉት ወንድሞች ካላችሁ እዚህ ቻሌንጅ ላይ መሳተፍ ትችላላችሁ። ኦልሞስት 3 4 እስከ 5 ሰው ድረስ ደርሷል ማለት የተሳተፉ ሰዎች። ስለዚህ ዛሬ ደግሞ ምንድነው ያሰብኩት፣ ለምን አይነት ሰዎች ነው ይሄን ነገር የምታደርሰው፣ እንዴት ነው የምታደርሰው፣ ይሄን ነገር ምን ይመስላል ምናምን የሚለውን ዛሬ ይዤላችሁ መጥቻለሁ። እንግዲህ እንዳልኳችሁ እኔ ባወጣሁት እንግዲህ አላቅም፣ ወደ ገበያ አልሄድኩም፣ ገና ሊሄድ ነው። ከዚህ በኋላ ብዙ ነገር አለ፣ ወደ ገበያ እንሄዳለን፣ እንገዛለን። ምን እንደሚወደድ ምን እንደሚቀንስ አላቅም፣ ግን ሂሳብ እንዳወጣሁት ከሆነ እስከ 15000 ብር ድረስ ነው የአንድ ሰው የወር አስፔዛ የሚመጣውና 15000 ብር ይዤ መጥቻለሁ ማለት ነው። ሳፌ እጄ ላይ 15000 ብር አለ። አንድ በጣም የተቸገረች እህት እዚህ ሰፈር አግኝቻለሁ ማለት ነው። እና ይሄ ዛሬ ለሷ ነው። መጀመሪያ እንሄድና ስክሪፕትና እንትን ይዘን ወረቀት ይዘን እንመዘግባለን፣ የሷን ወጪ ማለት ነው። በወር ስንት ብር እንደምታወጣ እንመዘግባለን። ከዛ በኋላ ያንን ሄደን እንግዲህ እጥፍ አድርገን ማለት ነው። በቃ ረመዳንም ስለሆነ ድሮ 1 ኪሎ ሽንኩርት የምትጠቀም ከሆነ እጥፍ 2 እጥፍ 3 እጥፍ ሆኖ 4 5 ኪሎ እንድትጠቀም የለም እንደዚህ በቃ ፈታ ብላ ረመዳን እንድታሳልፍ ነው የምናደርገው ማለት ነው። ሰፈሯ ደርሻለሁ። ቀጥታ ወደ ቤቷ ነው የምገባው። ያለውን ነገር ጠይቃታለሁ። ከዛ ወረቀት አወጣለሁ። ገበያ ላይ ሄጄ ደግሞ ያንን ነገር እገዛውና ድጋሚ መተን እንሰጣታለን፣ ዱዓም እንቀበላለን ማለት ነው። እንግዲህ ይሄንን አንድ እህቴ ነች፣ አንድ እህቴ ዱዓ የምትፈልግ እህቴ ነች። ለአንድ ቤተሰብ እኔ ሸፍናለሁ ብላ 15000 ብር የላከችው ማለት ነው። ጀዛኩሙላህ ኸይር። እንግዲህ እህቴ አላህ ይቀበልሽ፣ አላህ ሀጃሽን ሙሉ ያሟላልሽ። እናታችንም ዱዓ ታረግልሻለች። እንደሰማሁት ከሆነ 5 ልጆች ነው፣ ከ5 ልጆች ጋር ነው ህይወትን እየተጋፋች ያለችው። ብዙም አላወራ እስቲ፣ ብዙም ስላልሰማው ምንም የሰማሁት ነገር የለም። ጀስት ትንሽ ነገር ብቻ ነው። ሄጄ ከእናንተ ጋር የምሰማ ይሆናል። አብራችሁኝ ቆዩ እስከ መጨረሻው ድረስ። እንግዲህ ውድ ቤተሰቦች የሄድን እንገኛለን። የዘመመን ጎጆ የወደቀናንሳ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? መግባት እንችላለን? እንዳገባ ግባ ነው። እሺ ሰላም ነው። ና ሰላም በለኝ።
ስም ማን ነው? ስም ማን ነው? መሐመድ ነው። እሺ ችግር የለውም። እንዴት ነሽ? ሰላም አለይኩም። ሰላም ነሽ? ያው ካሜራ አለ። ሲያም ደህና ነሽ? ማሜም ቁጭ ብሏል። ማሜ እንዴት ነህ? ደህና ነህ? ላውርደሽ አሟታል። ባለፈው አሳክናት ተመጣሁት። ምን ሆነ ነው? እንትን የምግብ መርዛት አለ። ያው ዝም ብዬ ገበያ እምትራሮጣለሁ እጥላታለሁ። እዚህ ልጆቹ ምን ሳይታጠቡ ሰላም እና መድኃኒት ወሰደች? አዎ አልነበረኝም። እዛ የሆነች ሴት ሰጣችኝና በዛ መድኃኒት ገዝቼ መጣሁ። አንድ መርፌ አስወጣሁ። አሁን ደህና ነች? አዎ ሲያም ነው ሰው? አዎ አዩሽ። እሺ እንግዲህ ውድ ቤተሰቦች እናታችን ጋር እስቲ መጀመሪያ ራስሽን አስተዋውቂ። ከማምሽ አዶ ረፋንቴ መኪያ ሽኩር። እሺ መኪያ ሽኩር። ኦኬ እንዴት ነው ታዲያ ህይወት? ምንም ቆንጆ ነው አለ ነው ያለክ። ስንት ልጆች አሉሽ? 5 ልጆች። ማሻአላ አንድ እዚህ ጋር 2 3 አሉ። እሷ ምን ልጅሽ ናት? 4። እሺ አንዱስ? የ14 ዓመት አለ። አሁን ወጣ ይላል። ኦኬ ወጣ ብሎ ነው። ማሻአላ እና እንዴት ነው የምታስተዳድሪያቸው 5ቱ ልጆችሽን? 5ቱ ልጆች በዚህኛው ቤት ያው እግራቸው አይዘረጉም። እዚህ ጋር ነው የሚተኙት። ኦኬ እነሱ እዚህ ጋር ነው የሚተኙት። ያው ትልቁ እዛ ጋር ውጭ ነው የሚተኙት። ከዚህ ከቤቱ ውጭ በቃ እዛ ጋር ነው የሚተኙት። ይሄን ቤት እንዴት ነው ተከራይተሽ ነው? አልተከራየም። መጀመሪያ ሰዎቹ እዚህ ጋር ጠርጎ ቦታው ሲይዙ ኦኬ በቃ እኔም ገብቼ እቺኛው ቦታ አሁን 12 ዓመት ቦታውን ከያዝ ማሻአላ። ከዛም ጠርጌ እንደሰው ገብቼ ገባውና ሸራ መጀመሪያ ሸራ እንትን አልኩበት። በዛ ደግሞ ሰዎች አሉ ማተውኛው ቤት በቆርቆሮ አስመት መቶልሽ ማሻአላ። አይቶት ቤቱ መጥቶ እንደዚህ መስመጥ ነው። እኔም ደግሞ ሽንኩርቱ አወጥቼ ሰራው ነው። ኦኬ ገበያ እንትን ያለሽ ድንች ምናምን አገኘ የድስት ቃላ ልጆቼ ትርፍ የለም ባውን ሰዓት። እሱማ ያው ለህይወት ራሱ ይሁን ህይወትን እንትን ለማለት። እዛም ባለፈው ደግሞ ልጆቹ እንትን የሆነ እርዳታ ተመዝግቤ ነበር። ኦኬ ለልጆቹ ደብተርና እስክሪብቶ ሰጧቸው። ሰዎቹ ይማራሉ ያስተምራሉ። ልጆቹ ይሄ ብቻ ነው የማይማር። አንተ ማሜ ለምን አትማርም? እነሱንም እንደዚህ ተቃጤ አይኔ የሚያመኛል ተቃጤንም ማስተምራችሁ ምንም ሰው ማይረዳኝም ምንም ራሴ ነው። ያው እንግዲህ እናታችሁ እንደዚህ ሆነ ያስተማረቻችሁ ሲሪበኝ ደግሞ ያው እንዳውኑ እነ ረህማ ጋር እሮጣለሁ ምንም ሳያጣ ማለት ነው። ሲሪበኝ ዛይድና ባልቼ ለልጆቹም ይዤ እመጣለሁ። ያ እንግዲህ ረመዳን እየደረሰ ነው። ከዚህ በፊት ረመዳን እንዴት ነበር የምታሳልፈው? ቆንጆ ያው በሰውም ረዳኝ ነበር። እንደዚህም ረመዳን ሲመጣ ምንም አላጣም። አሁን ምን በላለሁ እላለሁ አላጣም ምንም ነገር። ማሜ እውነትም ትምህርት ቤት መግባት አለበት። ማሜ ትምህርት ቤት መግባት አለበት። ማሜ አስቸጋሪ አሁን ሲውዬን የመሰለች ልትነካለህ። እሺ በቃ በጊዜው ምንም አላጣም። አልሐምዱሊላህ ረመዳን ሲመጣ ደግሞ አላህ ያመጣል። አላህ ያመጣዋል። እንግዲህ ዛሬ እኔንም እየነዳ ከየትና እኔና አንቺ ተገናኝተንም አንተዋወቅም፣ ምንም ብለን አንተዋወቅም። ግን እንግዲህ አላህ እዚህ ቤት መጀመሪያ እግርህ የሚረግጠው እዚህ ቤት ነው ብሎ ረመዳን ነው ወደዚህ የላከኝ። በረመዳን ምክንያት ነው የመጣሁት። እንግዲህ ያው እኔ ከዩቲዩብ ተመልካቾቼ ጋር በመሆን ለረመዳን ብዙ ጊዜ ረመዳን ላይ እንዲሁም ከረመዳን ውጭም ኸይር ስራዎች ላይ እሳተፋለሁ። ምክንያቱም እንዴት ያሉ ተመልካች መሰለሽ ያሉኝ አብዛኞቹ ውጭ ሀገር ነው ያሉት፣ ግማሾቹ በሳውዲ አረቢያ በዱባይ ምናምን ተሰደው የሚኖሩ እህት ወንድሞች ናቸው። ግማሾቹ ውጭ አሜሪካም ያሉ ጀርመንም ያሉ ምንም ያሉ ተመልካቾች አሉኝና ከነሱ ጋር በመሆን ረመዳን ላይ ያው ኸይር ስራዎች ላይ እሳተፋለሁ ማለት ነው። አምና እንግዲህ ከቁርአኖችን በተለያየ ሀገር ሳከፋፍል ነበረ። ዘንድሮ ደግሞ ለምን የሰው ቤት አልገባም፣ ለምን የተቸገሩ ቤቶችን አላንኳኳም አልኩና ለረመዳን እንግዲህ አስፔዛ ከበፊቱ በተለየ ረመዳን ገና ሳይገባ አስፔዛ ተሟልቶ ሳታስቢ ሳትጨነቂ ሳይጨነቁ ሌሎችም ከተሳካልኝ እስከ 100 ቤተሰብ ነው ያልኩት። እንግዲህ እስካሁን ድረስ ብዙም የለም፣ ግን ኢንሻአላህ ይሳካል ብዬ አስባለሁ። ያንን ነገር እንትን ለማለት ነው ዘንድሮ እየተንቀሳቀስኩኝ ያለሁት ማለት ነው። እሺ እንትን እዚህ ጋር ወረቀትና እስክሪፕቶ ይዣለሁ። ለምን ጥያቄዎች ልጠይቅሽ ነው። አሁን
እንግዲህ በወር ውስጥ የምታጠፊውን ነገር ታውቂያለሽ ብዬ አስባለሁ። እንዴት እንደምትኖሪ መጀመሪያ ገቢሽን ታውቂያለሽ? የወር ገቢሽን? የወር ገቢ ከወጣ ወዲህ ወይ በቀን አንዳንዴ 200 ብር አገኛለሁ ከዛ ከወጣ በቀን ባላገኝም ገና አለ። ኦኬ። እና ባላገኝም ደግሞ ለልጆች ያምጥቼ ድንችም ሽንኩርትም ይዤ እገባለሁ። ማሻአላ። እሺ አይሪባችሁም ግን ልጆቹ በቃ እኔም ስለሚያመኝ እኔም በቃ ለልጆቹ በቃ ወላሂ ሰው ደግሞ ወላሂ ጎበዝ ናት እንዴ ልጆቹ በቃ ይሄ ልጆች አሳድጋለች ይለኛል ሰው እንደው ወላሂ መጨረሻ ላይ ግን በቃ እዛም በቃ እኔም አማመኝ በቃ ይሄን እቺኛው ቤት ከገባው እቺ አይነ ሁለቱም አይነ እኮ ብዙ ማያለ። ኦኬ። እሱም ያማዋል ሰላም የለው። እሺ እሺ ጎበዝ እንዳትነካሽ። በወር ዘይት ምን ያህል ነው የምትጠቀሚው? አንዴ እንደምን ጨክኝ 5 ሊትር ካስገባሁት ግን 2 ወር አይቆይ 2 ወር አይቆይ ከቤት ስለገዛሁት ማለት እንደዚህ ግን ችርቻሮ ስገዛ ባድር ምናምን ቆያል። ኦኬ 5 ሊትር ገዝተሽ ታውቂያለሽ? አንድ ጊዜ 5 ሊትር ገዝቼ በቃ እንደምን ማረግ ቤት ተጠቀምኩ ከውጭ አልገዛም ቢችርቻ። ኦኬ ያው እንደምን ማረግ 2 ወርም ይጠቀምበታል። ኦኬ ስለዚህ 5 ሊትር እሺ እኛ 5 ሊትር ምንልሽ ዘይት። እሺ ሁለተኛ ሌላ ምን ነው? ሽንኩርት ምን ያህል ጊዜ ፈጅብሽ? በአንድ ወር ውስጥ ስንት ኪሎ ትጠቀሚያለሽ? ሽንኩርትማ ካመጣው ብዙ ጊዜ ይጠቀምበታል አይደለ? አንድ 50 ብር በገዛ ራሱ እኔ ራሱ ካላመጣው ብዙ ጊዜ ይጠቀምበታል። ኦኬ እንዴት ነው የምትጠቀሚው? ሽንኩርት አሁን አንዳንዱ ቤት ሽንኩርት ይደረጋል። አንቺ ጋር ልጆቹን ያው ይጣፍጣሉ አጣፍጬ እሰራለሁ ካል ያው ሽንኩርቱን በደንብ ከትፈዋለሁ እንጂ ያው የኖረ እንትን ነው እንደ ሁኔታው ነው ይቀንሰዋለሁ። ለምን ያው ኖሬ ራሴ ነው የማውቀው የቤቴ ትክክል። ስለዚህ በሁሉ ነገር አጣፍጬ አበላችሁ በቃ ምን ለምን ያው ኖሬ ይሄ ነው። ግን ሳይበሉ አያድሩ እንዴ? ሳይበሉ አንቺ ያለሽላችሁ በቆሎ መስጭ ጋግራለሁ ከታይታለሁ ሰጋል እሺ ጋግራለሁ ጭራሽ ካጣ አንድ ሲጋ ይሄንሽ ተሳይት እንዲላታለሁ ሲያስጠቃለ ያለው ብዙ ጊዜ ምን ይጠቀማሉ ልጆች? እንዴት ምን ትሰሪላቸዋለሽ? እንጀራ ቀቅላለሁ ዘይት ይጨርሳል እንጂ ትንሽም ይበላል። አይ የደሃ ልጆች ናቸው ምንም ነገር አይጠሩም ይበላሉ አይደለ? እሺ ረመዳንን እንግዲህ ከዚህ ከድሮ ከምታሳልፊው ቀናቶች የተሻለ እንድታሳልፊ ይፈልጋለሁ እና እኔ ጋር ልመጪ ነው እኔ ጋር ወደ ሽንት እንዳሸኝ እሺ ቁጭ ትናገራለሽ እሺ ኦኬ እሺ እግርሽ ወደዛ ወጭ እንደዚህ እሺ እንግዲህ ዘንድሮ ረመዳንን ከሌሎች ጊዜያቶች ከሌሎች ወራቶች የተለየ አድርገሽ እንድታሳልፊ ኢንሻአላህ አስቤያለሁ ማለት ነው። እሺ ዘይት 5 ሊትር ገዛልሻለሁ። አይ ቲንክ ለረመዳን ወር ይበቃሻል ብዬ አስባለሁ። እሺ ይበቃ ትንሽ በቃ ኢንሻአላህ። እሺ ሩዝ 10 ኪሎ ላድርግልሽ? እሺ ሩዝ 10 ኪሎ። እሺ ምስር ተጠቀማለሽ? ኦኬ ምስር አልጻፍኩም። መኮሮኒ ነበረ። መኮሮኒስ ብዙ አይበሉ ይሁን ይምጣ ይባላል። እሺ ቆይ ምስር እሺ ከፓስታ ከምስር ምስር ይሻልሻል? እሺ ምስር ስንት ኪሎ ላድርግልሽ? ምስር 5 ኪሎ። እሺ ምስር ኪሎ ስንት ነው? ለምን ሂሳብ ላድርግና ለምን እዚህ ጋር 15000 ብር ይቻላል ያልነገርኩሽ ሩዝ 130 ነው። እሺ ኦኬ ምስርስ ሩቡ ኪሎ 120 ማለት ነው። ኖ ግማሽ 120 ኪሎ 240 ብር ማለት ነው። እሺ ስለዚህ ከፓስታው ይልቅ ምስር ይሻለኛል ብለሻል። ስለዚህ በቃ የፓስታውን እንትን ወደ ምስር ላዞርልሽ አይደለ? እሺ እንደዛ አድርጋለሁ። ቀድሜ ያልነገርኩሽ ነገር እጄ ላይ 15000 ብር ይዣለሁ። በዛ በ15000 ብር ነው ይሄን ነገር አምቃቅቼልሽ ትንሽ አድርጎልኛ ትንሽ ብር ትንሽ ብር ፈይቼ ትንሽ ወደ ቢታማም እንዳሆነ ከ15000 ብሩ ላይ ካሽ እንድሰጥሽ ትፈልጋለሽ?
ትንሽ አይሻልም? ኦኬ ስለዚህ እንትኑን ቀንሽ ማለት ነው። መጋዛውን ነገር ቀነስ አድርጌ ካሽ ልስጥሽ በእጅሽ። እንደው ሁለት ወላሂ በጣም አማትኛው ልበት ወጣች። ምን ታ አሁን ሴቷን 400 ብር ሰጣች። መድኃኒት መግዣ አጥቼ ማለት ኦኬ። ስለዚህ ከሆነ ነገሮች ላይ የቀናነስኩኝ ካሹን ላትርፍ እናስተርፍልሽ። የዛቻው ላይ ካላችሁ እሺ እንዴት መሰለሽ እየሰበሰብኩ ያለሁት ለአንድ ቤተሰብ 15000 ብር የሚያክል አስፔዛ ለመግዛት ነው ሐሳቤ ማለት ነውና እዚህ ጋር 9 አስፔዛዎችን ነው ለመግዛት ያሰብኩት 4 5 6 7 8 9 አስፔዛዎች ገዛልሻለሁ። ከዚህ ውስጥ እንግዲህ ፓስታ አንድ ካርቶን 2300 ብር ነበረ። ያንን ነገር ወደ ምስር ላዞርልሽና ምስር እንግዲህ 1 ኪሎ 240 ብር ከሆነ የምትገዢው ሲባዛ በ5 ላድርግልሽ። ስለዚህ 1000 ምናምን ብር ማለት ነው። ከዛ ላይም ብር ተርፎሻል ማለት ነው። እሺ 5 ኪሎ በርበሬ ቢያንስ 10 ኪሎ ቢገዛኝ ደስ ይለኛል። እሺ በርበሬ 10 ኪሎ ካሽሽ እየተረፈልሽ አይደለም። በርበሬ ውድ ነው። በርበሬ ውድ ነው። እሺ 1 ኪሎ ወይ 2 ኪሎ ላድርግልሽ በርበሬ 2 ኪሎ ለመሰለሽ ካሹ የሚትረፍልሽ ስላልሽ እንትን ለማድረግ ነው። እሺ ግን 5 ኪሎ ነው ያሰብነው ወሩ ሙሉ ልትጠቀሙ ነው። ግን ካሹ የሚትረፍልኝ ካልሽ 3 ኪሎ ይሁንልሽ። ካሹ እንዲተርፍልሽ ከፈለግሽ እሺ 5 ኪሎ ነው የፈለገችው። ግን ካሽ በሌለኝ ማቀሜ ትንሽ ለሰው ያው እሰጣለሁ። በሌለኝ ወላሂ እሰጣለሁ። ለዛ ነው እንጂ ግን ይሁን 3 ኪሎ የሚሆንና እሰጣለሁ። በስ ኦኬ ለሰዎች ትሰጫለሽ ደግሞ አንቺ እንዲያፈጡበት። አዎ ዝም ማለት ነው። ማሻአላ በጣም ደስ ይላል። አያችሁ ጋይስ እዚህ ጋር ደስ የሚለው ይሄ ነው። አንዳንድ ጊዜ አሁንም ባለኝ ማቀሜ ዝም ቀቄ በዚህኛው ቤት ጠራና ዱአ አድርጉልኝ ባለ ለዚህ ልጆች ይላል። በቃ ወላሂ ጠራለሁ። ጎረቤት አሁን ጠይቁ ከፈለጋችሁ ጎረቤት ወላችሁ ያው ማኪያው ባይኖራትም ይኖራት እኔ እንጃ ይለኛል ሰው ወላሂ ያው ይጣረጋለን። ማሻአላ እሺ ዱቄት ዋናው ዱቄት እሺ ዱቄት 10 ኪሎ ይሁን 25 ኪሎ ዱቄት ነበር ያሰብኩት 10 ኪሎ ብላለች። እንግዲህ 10 ኪሎ አድርጌ የተረፈውን ብር ካሹን ሰጣታለሁ። በጣም ካሽ ስለሚያስፈልጋት ነው 10 ኪሎ። እሺ አሁን ጋይስ ይሄንን ይዘን ወደ ገበያ። እሺ እዚህ ውስጥ ያልተጠቀሱ ብዙ ነገሮች ይኖራሉ። ይሄ በርበሬ ምናምን ሽንኩርት ምናምን እሱን አራስሽ በቃ ከምትርፍ እኔ የጻፍኩት ዋና ዋና ነገሮችን ስለሆነ እንደኚህ እንግዲህ ጋይስ እዚህ ጋር የተጻፉትን ዝርዝሮች ይዘን ገበያ እንሄዳለን። ከዛ በኋላ ስንት ብር እንደሚፈጅብን እንግዲህ እናውቃለን። ከ15000 ብር ከደረሰ ምንም ማድረግ አይቻልም። 15000 ብር ድረስ ከፈጀ ይሄ ምንም ካሽ አይተርፍልሽም ማለት ነው። ግን ከዛ በታች ከመጣ እስከ 15000 ብር በታች ከመጣ ከዛ የተረፈውን ብር እንትን በካሽ እሰጥሻለሁ። እዚህ ጋር እንግዲህ 15000 ብር ይዣለሁ። አንድ እህቴ ነች ከውጭ በጣም ዱአ ፈልጋለሁ። ለአንድ ቤተሰብ 15000 ብር ነው ስለሆነ ያልኩት ለአንድ ቤተሰብ እኔ ሸፍናለሁ ብላ 15000 ብር ልካልኛለች ማለት ነው። ላይክ ፈላል ባለችበት እንጂ ወላሂ አርሻለሁ በውስጥ እንደዛውን አላህ ይክፈላል። ያው 5 ልጆች አሉ እነሱን አስታውሳ አላህ እንትን ያስታውሳት አላህ ደግሞ የበለጠው ገር ያላህ ይስጣል። አሜን አሜን ወላሂ። እሺ እንግዲህ አሁን ገበያ ደርሼ እመለሳለሁ። እንደዚሁ ጠብቁኝ። እሺ ያለውን ነገር አብረን እናያለን። 15000 ብር ገበያ ለወጣ ነው። ምን እንደሚፈጠር አብረን እናያለን ኢንሻአላህ። አብሽሪ ደግሞ እሺ። ቤቱን ፈልሶ እናያለን። ቤቱንም አሳያችኋለሁ። ያፈሰው ቤቱ ክረምት ላይ ብትመጡ ታልቅሳችሁ ነው የምትወጡት። ዝናብ ያስገባል። የዛው አላህ ይፈላት። ያውና ሴት ነው ቆርቆሮ ያስመታችልኝ። ያውና አራት ማይንት ላይ ነው። ኦኬ ማሻአላህ እንዲህ ሲያፈስብኝ በቃ ሰው ማልቀስ ነው። የክረምት ላይ ብትመጡ እንጃ ወላሂ አልቅሳችሁ ትወጣላችሁ። በቃ ቆሜ ነው እዚህ ነው ያፈሳ ቦታ የሚገኝ ወላሂ በቃ እስቲ ያረፋም ቀን እንደዚህ አረፋ ሳልበላ የሚወጣበት ጊዜ አለ። በቃ ለሰው ካልተናገርኩ ማለት ግን ከተናገርኩ ሰጥኛል ይደርስ። እስቲ እንግዲህ እዚህ ጋር ብዙ ተመልካቾች አሉ። ከይር ስራ መስራት የምትፈልጉ ተመልካቾች ካሉ እቺ 5 ልጆች ብቻዋን ሽሩ ጉድ እያለች የምታስተዳድር እናት መርዳት ምንችል ከሆነ እንግዲህ ከታች በሚቀመጠው አካውንት የኔ ነው። የሷንም አካውንት አስቀምጥላችኋለሁ። ስልክ ቁጥሩ ምን ያለ የሷንም ስልክ ቁጥር አስቀምጥላችኋለሁ።
መርዳት የምትፈልጉ ደውላችሁ መጠየቅ የምትፈልጉ እህት ወንድሞች ካላችሁ ከጎና ብትሆኑ ደስ ይለኛል። ለማንኛውም አልጨረስንም። አብሽሪ እስኪ ኢንሻአላህ የዘንድሮ ረመዳን ለየት ያለ ይሆናል ብዬ አስብልሻለሁ። ገበያ ደርሼ ልምጣ፣ ከዛ በኋላ ያለውን ሌላ ነገር እናወራለን። እሺ ውድ ቤተሰቦች እንግዲህ ገበያ እንሂድ። ከገበያ ስንመለስ ደግሞ ምን እንደምንገዛና ስንት ብር እንደሚተርፈን አብረን እናያለን። ይሄ በጣም እኔ እንጃ ማለት ቢተርፍላት ካሽ ደስ ይለኛል። በቻልነው መጠን እየተከራከርን ነው የምንገዛው ገንዘብ የሚተርፍልሽ ብዬ ማለት ነው እየተከራከርን። ውድ ቤተሰቦች እንግዲህ አሁን ገበያ ደርሻለሁ። አሁን ገበያ እንገባና እዚህ ጋር የተመዘገቡትን ነገሮች እገዛለሁ። ካሜራማኔ ሄደብኝ የሆነ ቦታ መድረስ አለብኝ ብሎ ሄደብኝ። ስለዚህ ምን ቻንስ የለኝም፣ ራሴ ነኝ ለዚህ በዚህ የምቀርጸው። እንግዲህ ላሳያችሁ ሞክራለሁ፣ ያለውን ነገር ተከራክሬ ለመግዛት ሞክራለሁ። አሁን ወደ ገበያው ልግባና እንግዲህ እንግዛውና ከዛ በኋላ ቢተርፍላት ደስ ይለኛል። ካልሆነም ደግሞ እንግዲህ እስቲ አንድ እዚህ ጋር ኸይር ስራ መስራት የሚፈልግ ሰው እንግዲህ ድጋሜ እዚህ እናታችን ጋር እንደሚልከኝ ተስፋ አደርጋለሁ። ቢደርሳት ቢተርፋት ነው ደስ ይዘው ያለሁት ለአንድ ለተቸገረች እናት ነው። ዋጋ ሳታስወድጂ እንደምትሸጪልኝ ተስፋ አደርጋለሁ። እሺ ዘይት 5 ሊትር ትሰጪኛለሽ። ሩዝ 10 ኪሎ። አሪፉ ሰንፍላወር ምናምን ነው። ሰንፍላወር አድርጊልኝ ለረመዳን ስለሆነ። ሩዝ 10 ኪሎ አላ። እሺ ምስር አለ 5 ኪሎ። ምስር 5 ኪሎ አለ። እኔ እንጃ አይደለም ለወጥነት መሰለኝ የምትጠቀመው። አይ ቲንክ ለወጥነት ከሆነ ያው ምስር ፍቅ ነው እናደርገው። ኦኬ 5 ኪሎ አድርጊልኝ። ሱካር እሺ ምስር ስንት ነው ኪሎ? ኪሎ 340 ነው። ወይኔ እሷ በ240 ብር ነው ያስደመረች። ተሳስተው ሳስታ አሎና በጣም 340 ብር እንዲተርፍላት ትፈልጋለች እና በዛ ነው። እሺ ምን ይሻላል? እሺ 3 ኪሎ አድርጊ። እሺ በቃ ምስር 3 ኪሎ አድርጊ። ሱኳር 5 ኪሎ። በርበሬ አለ 2 ኪሎ። ተፈጭ አይደለ? አዎ። መኮሮኒ አለ 2 ኪሎ። የሾርባ እህል አለ 5 ኪሎ። ቴሚር አለሽ? ምራልና መጣል። እሺ ቴሚር 3 ኪሎ ታመጪልኛለሽ። ዱቄት አለ 10 ኪሎ አለ 10 ኪሎ። ይሄን ስጭት በቃ። ከዛ ሂሳቡን ስሪኝ መጀመሪያ እስኪ ጋይስ። እስቲ ያው 15000 ብር ነው ያስኩት። ወደ እኔ ነው ወደ ራስ ይኸው እኔ ነው ያልሽ። እሺ ጋይስ 15000 ብር ነው ያስኩት። እሺ እንትን ምስር ተቀንሶባታል። ስንት ነው? 300 ብር ነው ድፍኑ። 300 ብር 2600 ብር። እሺ እንደዛ ከሆነ ያን 3 ኪሎ ይሄን 5 ኪሎ አድርጊ። በቃ ነው ይሄን 2 ኪሎ አድርጊ። በቃ የተረፈው ይትረፍ። ምንም ማድረግ አልችልም ጋይስ። እንትን ነው 15000 ብር ነው ያስኩላትና ካሽ ፈልጋለሁ አለች እንዲተርፍላት እንጂ እኮ ሌላም ነገር ይሞላላት ነበር። በስንስሩን ስንት ላድርገው? 2 ኪሎ አድርጊ። ስንስሩን 3 ኪሎ ያኛውን 3 ኪሎ አድርጊ። 4 ኪሎ $11,825 ብር። ወይኔ ጋይስ 3000 ብር ብቻ ነው የተረፈላት። 3000 ብር ብቻ ነው የተረፈላት። ምን ይሻላል? በቃ እኔ 2000 ብር ሞላላታለሁ። ከኔ 5000 ብር አይተው 3000 ብር 3000 ምናምን ብር የተረፈው ይመስላል። ይሄን ይመስላል። ሲደምሩት እስቲ ጋይስ ደምሩት። ይሄንን ይመስላል። 10,000 ብር ነው። ከዚህ ላይ ደግሞ 11,000 ብር ወሰዱ። ድፍን ምስር 2 ኪሎ።
እንግዲህ ፋሚሊ ፕላስ ወደዛ እያደረስን ነው። ያ 11 የታረዘ እንዲለብስ ኸይር ፈላጊዎች ኑ በጋራ እንስራ። ከላይ የታዘዝነው አለብን አደራ። ሕክምና ያጡ አልጋ ላይ የተኙ የሚዘይራቸው ወገን ያላገኙ ማጣት ድህነቱ። ውድ ፋሚሊዎች እንግዲህ ያው አይታችኋል። ገበያው በጣም እንዳሰብኩት እንደውም እኔ ሂሳብ የሰራሁት ትክክል አይደለም፣ ተወዷል። ይርምሻል ብር እንዲተርፍልሽ እንግዲህ የቻልኩትን አድርጌያለሁ። ይሄም 3 ኪሎ አልነበር ያለው 2 አደረኩ። ለምን ብሩ ሊተርፍልሽ ስላልሆነ ማለት ነው። ተው ማሚ አትነጋ። ዘይት ያው 5 ሊትር ገዝተናል። እዚህ ጋር ሩዞች አሉ፣ ስኳሮች አሉ። ፌስታል ስለተከለከለ ነው መሰለኝ በካርቶን ሰጠው። እና ውድ ቤተሰቦች ይሄንን ይመስላል። ስንት ብር እስቲ ገምጪ፣ ስንት ብር የተረፈልሽ ይመስልሻል? ከ15000 ብር ስንት የተረፈልሽ ይመስልሻል? 5000 ወይ 4000? ኧረ ግምት በቃ የገበያው ሁኔታ ታውቂያለሽ ማለት ነው አይደል? ስንት ብር የተረፈው ጋይስ ከእናንተ ጋር? 3200 ብር የተረፈልሽ። 3200 ብር የተረፈልሽ። እኔ የቀረውን ሞልቼበት ከራሴ 5000 ብር እሰጥሻለሁ። ማሚ ዱአ አድርጊልኝ ለኔም ለተመልካቾቼ። አሚን በሉ እናንተ፣ አሚን በሉ፣ አሚን በሉ፣ አሚን በሉ። አንድ ብድግ በሉና አሚን በሉ። እሺ ይሄ ብላችሁ መታችኋል። አላህ በበለጠው አላህ እንዲያስቀምጣችሁ በፎቅ ላይ የምትበሉበት ቁጭ ብላችሁ አላህ በቃ እኔ ማጫለሽ ያለ ብዙም ጋር ማድረግ አላውቅበትም። አስባችሁ መታችኋል። ይሄ ንጻ ልጆች ምንም ራሴ ነው ብቻ ሰርቼ የምገባው የሚያግዘኝ እንደሱ ይኸው ህጻናችሁ ቁርአንና ትምህርት ብቻ ነው የምማሩት። የሚያግዘኝ ረመዳን መጥቷል። ልጆቿ ላስታውስ ብላችሁ መጣል ላስታውሳችሁ። ይሄ አላህ ያስታውሳችሁ። እንግዲህ ውድ ቤተሰቦች ሌሎቻችሁም ካላችሁ የስራ ላይ መሳተፍ የምትፈልጉ ካላችሁ እናታችንን ከጎኗ እንድትቆሙ ከዚሁ ጠይቃችኋለሁ። እንግዲህ እንደምታዩት ነው ቤቱን የሚኖሩበት 5 ሆኖ ብቻ ቤት ውስጥ ነው የሚኖሩት። ኦኬ አንዱ ጋር ነው አባታቸው ስራ የለውም ያገኘው ይሰራል። አሁን ማታ ወጥቶ ስራ የለኝም በጣም ፈርቼሻለሁ፣ እንዴት ነው ልግባ? 100 ብር የለኝም፣ እንዴት ነው ልግባ? 100 ብር የለኝም፣ እንዴት ነው ልግባ? አደርኩ በቃ አለኝ። ጠዋትም አልመጣም ባዶ እጄ ፈርቶ እሱ ማንኛውም የሰው ቃል አዲስ አበባ ማለት ነው በሚቀርም ሄደው የለውም ስራ አይደለም። ራሴ ነው የምሰራው። ወጣ ልጆች ናችሁ 5 ልጆች ራሴ ነው ወጥቼ ማሳደግ ገና ነው የምቀመጠው። ግን ብቻ እንድች ልጅ አግባታና ሲከፋው ማላመጣን በዱአታስ ሰው በረካቱ ነው እንጂ የሚሰጠኝ ዘርሰጠኝ ባለፈው ዱሪያም ጥቼ ድንሽ ከዛ ወዲህ እጄ እንደው አላማውና በቃ ይሽ ድንች መጥቼ ከቀልኩ ማላጣ ትንሽ የቤቱ እንትን ሞራል የለኝም። ቤቱ ነው በሳ አንዳንድ ሲገባ የሚቀመጥበት ቦታ የለም። ይሄ ነው ሰው የሚያነስ የለም። ስለዚህ ያው ያለው እንግዲህ ግን ልጆቼ አልሐምዱሊላህ ይሄ ናቸው። ያካምቶች ነው የሚመስለው። ማሻአላህ ወላሂ እንቻል ማለት ነው። ለእናት እኮ ለልጅ አታንስ ማሻአላህ ለልጆቹ ቤት አንድ ሺህ ተቀይረም እነሱ ቤት ነው ያለው። እንግዲህ ወላሂ በጣም ደስ የሚል ነገር ነው። በጣም ከቤት እንጀራም ይኸው እዚህ ጋር ምጣድ ከተሽን ቤት ጎን ነው ያለችው። ካንታግራና ይበላል። እስቲ እቺን ቁጥር እስቲ የተረፈችው ብር ነች መታሰረች ቁጥርና አቤት ሦስት ሺህ 200 እሺ ይሄ የተረፈልሽ ነው ከገበያው ላይ። እሺ 1 2 3 4 አሁን እቺ 800 ተጨመር 4000 ሆነች አይደለ? 1 2 3 4 እሺ እቺ 5200 ብር ይጎላል። ይሄው ማሻአላህ ኪሴ ውስጥ ያለው ብር ራሱ ይሄ ነው። ይሄው የተረፈኝ ይሄ ብር ነው። ይሄው ላንተ
ይኸው ላንተ፣ ይኸው ላንቺ፣ ይኸው ላንቺ። ይኸው ጋይስ እንግዲህ ስጡ ይሰጣችኋል ነው በቃ ያለውን የሰጠ በቃ አላህ ደግሞ ይጨምርለታል። ለኔም ዱአ አድርጊ። አላህ በበለጠው ነገር ያስባችሁ። አሜን። ይሄ ልጅ ታስባችሁ ያላሰብኩት በተቀመጥኩበት ከፍቶኝ ተኝቼ ነበር። ወላሂ ከፍቶኝ ተኝቼ ነበር። መጣችሁ አገራችሁ ይዛችሁ ላይ ፈላችሁ አላህ ያላሰባችሁ ያላ ይስጣችሁ። እሺ የስልክ ቁጥርሽን በቃልሽ ታውቂዋለሽ? እሺ ያዙ 09 34 92 18 78 እሺ ስቴዲየም እንደያዘው እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮ ይመስላል። እንግዲህ እህቴ ያው ለረመዳን እንደሚያሳልፍ ተስፋ አደርጋለሁ። ሌላ ርዝቅ ከመጣልሽ እየበረርኩ ባመጣ ቃል ገባልሻለሁ። ብር ወረድ ሰጥቼሻለሁ አይደል? በቃ ይሄን ይመስላል እንግዲህ እናመሰግናለን ለነበረው ቆይታ። አላህ ነበር በከፋኝ በተኛውበት መታከም ካጣችሁ ይሄን ይዛችሁ መጣችሁ። አላህ ረህመቱን እንዲ አላህ ለሰማይ ያወርድላችሁ። ከፍቶኝ ተኝቼ ነበር። መዳን ያስቤ ነበር ያላሰብኩትን አላህ አመጣልኝ። አላህ ያላሰባችሁትን ቢስሚላህ አሁን ያምጣላችሁ። የዛችሁ አላህ ይፈላችሁ። ይኸው ልጆች አሁን ደስተኛ ሆኖ ረመዳን ይቀጥላል። ያው በዚህኛ ቤት አይነት ሲናየው ነገር ክረምት ካልሆነ ብቻው ቤት ሾርባን እሰራለሁ። አዎ ሾርባ ይዛጋጅና ገበያ ይወጣለሁ። አልተውም ገበያው። አይ ሰሪ ማሻአላህ። ከዛ መጥቼ ያለው ቅርብ ስለሆነ ያቃላል። ኦኬ ያው ማስተማሪያ ያንተራለው ሰላቴ ሰድጄ አሁን ምንም የሌለበት አላህ ሰላስብ ይሄ ነው መጣችሁ አላህ መስታችሁ በርስቅ አላህ ይስጣችሁ። ይሄ ነው የሚላችሁ አላህ ለኔ ያሰባችሁ አላህ ይስጥላችሁ። አጀዛችሁ አላህ እንግዲህ በደንብ ደግሞ በሰላት ውስጥ እንደው አርጊላችሁ። እንግዲህ ውድ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስላል። እዚህ ኸይር ስራ ለመሳተፍ የምትፈልጉ ሰዎች ከታች በሚቀመጠው አካውንት መሳተፍ ትችላላችሁ። አንድ ቤተሰብ ጋር ደርሰናል። 99 ቤተሰብ ይቀረናል ማለት ነው። ልክ እንዳንቺ 99 ቤተሰቦች ይቀሩናል። አላህ ካሳካልኝ ማለት ነው። ተሳተፉበት። እንግዲህ ቀላል ነው፣ አይታችኋል። እንግዲህ ለነሱ ያው ትልቅ ነገር ነው፣ ለእናንተ ቀላል ነገር ነው። ግን የስንት ሰው ሆድ እንደሸፈናችሁ 5 ልጆች አሉ፣ ከሷ ጋር 6 ባለቤቷ ሲመጣ 7 ቤተሰብ ሆድ ሸፈናችሁ ማለት ነው። እና እህቴ ላንቺ እንግዲህ ያሰብሽው ሁሉ ያሳካልሽ። እዚህ የተሳተፍሽው እህቴ አላህ ጀዛሽን ይምላልሽ። እንግዲህ ይሄው አዝሻለሁ በዚህ መልኩ ማለት ነው። ጨምሮ ጨማምሮ ይስጣል።